السلام عليكم ورحمة الله وبركاته. ወደዚህ ቻናል ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት 14 ኢንች ጂቢሲ ቴሌቪዥን ሲሆን የቴሌቪዥን የተለየ ባህሪ ያሳያል። ባህሪውም ፓወር ኦን አድርገን ሰጥተን ስናየው ድምጽ ያሰማል። ስለዚህ አይነሳም። ሳውንድ ላይት ይበራል ግን አይነሳም። ስለዚህ እንትቢ በቀጣይ ያለውን ችግር አብረን እናያለን። ይሄን ቪዲዮ እስከመጨረሻው ተከታተሉ። ባካችሁ ይሄን ቪዲዮ ደወሉን መጫናችሁን አትርሱ። ደወሉን ጫን በሉ። ምንም እየታየ አይደለም። ለለመናችሁ ለኔ በጣም ይጠቅመኛል፣ ለእናንተ ደግሞ ምንም አይጎዳችሁም። ይሄን ቪዲዮ የምታዩ ሰዎች ደወሉን ተጫኑ። ብዙ እይታ አለኝ ግን ሰብስክራይብ የለኝም፣ 1000 አልሞላም እና ባካችሁ ለለመናችሁ ደወሉን ጫን በሉ። ቪዲዮውን እስከመጨረሻ ተከታተሉ። ውድ ቤተሰብ የዚህ ቴሌቪዥን ችግር እንዳያችሁት ፕራይመሪ አውትፑት ቮልቴጅ ሁሉም ድሮፕ አድርጓል። ስለዚህ የዚህ መፍትሄ እንደሚከተለው እናያለን። እስከመጨረሻ ተከታተሉ። ቻናል ውድ ቤተሰቦች አውትፑት ቮልቴጅ ድሮፕ አድርጎ የነበረው ተመልሷል። ሁሉም አውትፑት ሴክሽን ቮልቴጆች እያነበቡ ነው። 24፣ 10 እንዲሁም 16 እና 110 በትክክል እያነበቡ ነው። ስለዚህ በቀጣይ እስከ መጨረሻው ተከታተሉ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ደወል መጫናችሁን አትርሱ።